ተገብረው አማረኝ በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት አላወላወለም ወጣቱ ታዘዘ ወገቧን አንገቷን እጇን በእጁ ያዘ ከንፈሩ በረአድ ወዳፏ ተጠጋ ምንም እንኳን ጡቷ እንደ ሾህ ቢዋጋ እዚህ ጋር በቃ ግጥሙን መጨረስ አልተገባኝም። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እሺ የሰበሰባችሁትን አምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። አዎ ቶሎ በል የሰበሰባችሁትን አምጡ። ተዘጋጀ? ምንድነው የምታጎድሉት? አታጎድል አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅቷ ቀርታብን ነው። አንድ 10 ሰው ምናምን ወረፋ የሚጠብቃል። ቶሎ መታ አድርጉና በባልዲ ታቀበለኛለህ። በቃ ደግሞ ቀጥኗል። ምንድን ቀጥኗል? በእናትህ በቃ አንድ ላይ ከራስ ጨምርና አንድ ላይ እንትን በል። እሺ የኔን አሁን እንትን ውጪ እጠብቅሃለሁ። ቶሎ በል አምጣልኝ። መታ አድርጓችሁ። ሰላም ነው ጌታ? ሰላም ነው። ትኬት ፈልጌ ነበር። ክፍያ አስተዳደር ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤቴው እየተፈራረም ነው። ካሹ ጋር ስማ ዙሬለታለሁ። እየጨረስን። አዎ በቃ መውሰድ ይችላል። ቪአይፒ አይችልም ታውቃለህ? ቪአይፒ አይችልም። ቪአይፒ በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች። አንድ ላይ ተወስደና ቪአይፒ ነገር ብቻ የነሱ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዘሃቸው ና። እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳለ ጨምርልህ አይሆንም። ተወሱን ሬጉላር ትወስዳለህ። በቃ አመሰግናለሁ በጣም እኔ እና ሴዶ ፋይት ነው ማለት ነው። አመሰግናለሁ። ሰይዶ ፍቅረኛ አለው ወይ? አንቺ ስተፍረላላ አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ለምን እኔ ስታወራ የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መረታቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም ማለት ኖ ከውድድሩ በኋላ ግን አራም ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ኬት መስ ከታይላንድ አንዴ አንድ ጫሚን ለሰራ ነው አግኝ ላንቺ ነው አሮሴ ለሷ ነው በቃ ምሰር ላንቺ ነው ለሰጅ በቃ ይፈጅ ስሚ ሂጇ አሳይ ያው አንተም ጫያታ የለም ግባልኝ ውጣልኝ መድ ተረጋጉ። ምንድነው እኮ መድባ እየመደብክ የተፈልጉት ነበር እንዴ? ምንድነው በየመድብ በእናትህ ቶሎ መድብ ባለሱን ተባተረ ይወድግ ሄድለት ደብሎናት አሰበኛ ምንድነው ለምትለው ያሽበታ ስጪለኔ ይሄው አሳይ ያንተ ማሳያ Come on, Mohammed. Come on. ምንድነው እናንተ ተረጋጉ እንጂ ምንድነው አንተ አዘንተኛ አይደል እንዴ? ማለት እንዴ ገንዘብ እኮ ነው ሰርቼ የመልሰው ገንዘብ ነው። አንተ ለማትመለሰው አያት አታዝንም እንዴ? ተረጋጉ። ምን አንተ እንደዚህ ይባላል? አንተ አይደብርም እንዴ? ምንድነው የሚደብረው? ለቀስተኛ ነው ስለበላ ነው እንጂ ምንድነው ማሽከብ? ተረጋጋ። ለቅሶ ያለ ሰው ለምንድን ነው እንደዚህ የምትናገረው? እንኳን ሆነ አነጋልንገር እንደዚህ ትናገራለህ? ለአንተንም ልናገራ እንዴ? ገና 30 ዓመት ሙሉ ያሳደገ አባት ቅርብ ጊዜ ከሳምንት በፊት አንዴ ወላጅ አባት እንዳልሆነ በዴን ያረጋገጠው። ተረጋጋ እንጂ አንተም አባት እንደሌለው ሁን እንጂ ምራ የምትለው ቁማር ነው። ታካብዳለህ። ገንዘብ ነው ይመለሳል። በቃ አንተም አያት እንደሌለ አንተም አባት እንደሌለ አክተርክ ግባ። ማልቀስ ነው የሚያምርባችሁ። አመለ ወርቅ ትባላለች። አልተጋባንም። ሆኖም ግን አብረን መኖር ከጀመርን ድፍን 4 ዓመታት ተቆጥረዋል።
ከዚህ ቆይታችን በኋላ ግቢያችን ውስጥ ለጉርብትና የገቡ ሁለት ባለትዳሮች አሉ። ትዝታውና ትዝታ ይባላሉ። አመለ ወርቅ እነ ትዝታ ከገቡ ጀምሮ አመሏ ወርቅነቱን ትቶ አመለ ጨርቅ ሆናለች። በትንሽ ነገር ማኩረፍ፣ ምግብ አለመብላት፣ በሆነው ባልሆነው መጨቃጨቅ አምጥታለች። ማን ወደ ማን ይሆን የሚገሳግሰው? ማን ወደ ማን ይሆን የሚገሳግሰው? ነገሩን የታዘብኩት እኔ ታዲያ ምን ነው አመለ ወርቅ ምግብ አለመብላት፣ ዝም ብሎ ማኩረፍ፣ በሆኖ ባልሆኖ መጨቃጨቅ ከየት የመጣ ባህሪ ነው? ጠየቅኳት። በነገር ጉንጯን እየነከሰች ተመለከተችኝ። እነዚህ አሁን የገቡት ሰዎች ከገቡ በኋላ ምንም የታዘብከው ነገር የለም? አንገቴን እየነቀነቅኩ አለመታዘቤን ገለጽኩላት። ለነገሩ አንተ ምን አለብህ እኔ ልቃጠል እንጂ አለችኝ። እንዴ ምን የሚያቃጥል ነገር ኖሮ ነው? የማላቀው ነገር ካለ ለምን አትነግሪኝም? እንዳልኳት አንደኛ ባሏ ቆንጆ ነው ብላ ቀጠለች። ሁለተኛ አለባበሱ የወንድ አለባበስ ነው። ሶስተኛ ደግሞ ሚስቱ የምትለውን ነገር በሙሉ እሺ ነው የሚለው። አራተኛ በቃሽ በቃሽ አስቆምኳት። እና ይሄ ምኑ ነው የሚያስኮርፈው? ምኑስ ነው የሚያነጫንጨው አልኳት። ለነገሩ አንተ ምን ይገባሃል ብላ ከስር የተነስታ ሄደች። ከዚህ ቀን ወዲህ ትዝታውና ትዝታን ልብ ብዬ መከታተል ጀመርኩ። አይነትም አልበዛው ያው ተስፋሽ ነው እንጂ ፊቴን የሚያው አንድ ቀን ከውጪ ወደ ቤት ስገባ የትዝታ ባል ትዝታው ልብስ እያጠባ አገኘሁት። ለሰላምታ ሳሰፈስፍ ባለቤቱ ትዝታ መጥታ በተመላቀቀ ድምፅ ትዜ ልብሱን ስትጨርስ መተህ ቡና አፍላልኝ፣ በዛውም ጀርባዬን ማሳጅ ታደርገኛለህ፣ ብታይ እምም ብዬብሃለሁ ብላው በፈገግታ ዞራ ተመለሰች። ትዝታው በፈገግታ ራሱን በመነቅነቅ እሺ ትዙዬ አላት። ለሰላምታ ያሰፈሰፍኩት ሰውዬ አንገቴን አቀርቅሬ ልገባ ስል እንደምን ዋልክ ታዴ ለሰላምታ ጠራኝ። እንዴት ዋልክ ትዜ መለስኩለት። የሚታጠብ ልብስ የላችሁም አለኝ ፈገግ እያለ። ልብስ አጣቢ ሆንክ እንዴ? ከከፈላችሁኝ ብሎ ፈገግ አለ። በዚህ መሃል አመለ ወርቅ መጥታ ታዲ ቡና ላፈላ አንተን ነው የምጠብቀው ና እንጂ እንዳለች ትዝታው ከአፏ ለቀም አድርጎ ቡና እኔም ላፈላ ነው፣ ሁለት ቤት ከሚፈላሉና ጥጡ። አመለ ወርቅ ለሽታ ፈጥና በቃ ሲፈላ ጥሩን ብላ ተመልሳ ገባች። እነ ትዝታው ቤት ቡና እየተፈላ ነው። ትዝታው ረከቦት ስር ተቀምጦ ማንደጃ ያራገባል። አበባማ አብቦ ሲበቃው ይደ የውሃም ገበቴ ቡናው እኮ ቋንጣ ሆነ አይፈላም እንዴ? አመለ ወርቅ ነበረች። ባሌ እንኳን በዚያ አይታመም ትዝታ መለሰችላት። የኔም ባል አይታመም ከግልምጫ ጋር። ባልሽ ቆንጅዬ ነው ግን ሞኝ ይመስላል አለቻት። በየጓዳው የሚርመጠመጥ ሴታ ሴት ባል ይዘሽ የኔን ባል ሞኝ ማለት አይከብድም? ትዝታ ጋደም ካለችበት ቀና እያለች ሚስቱን ስላገዘ ነው የተርመጠመጠ ይመስልሽ? ነገሩን ለማብረድ አረ ይበቃል እንዳልኩ ዝም በል አንተ። ሶስቱም እኩል አፌን አዘጉኝ። የገረመኝ ትዝታው ነው። ደግሞ የባሊን ሙያ አንድ በአንድ አስቆጥርሻለሁ ብላ ተነስታ ወጣች። እንግዲህ መልካም ቡና ብዬ አመለ ወርቅን ተከትያት ወጣው። የሆነ ጠዋት ነው። በረንዳ ላይ ቁጭ ብዬ የእግሬን ጥፍር እየከረከምኩ ነው። ትዝታው ወደ እኔ ቀርቦ ስማኝማ ያንበሳ ወተት ትጠጣለህ ጠየቀኝ። ያንበሳ ወተት ይጠጣል እንዴ ጠየቅኩት። አይ አረቄ ትጠጣለህ ወይ አለኝ። የት አለ? ከኋላ እጁ ሃይላንድ ከኪሱ ደግሞ ሲኒ አውጥቶ ስሬ ተቀመጠ። ልቤ እንደጂረቶ ወንዝ እየደፈረሰ እንደኔስ በነገር የማን ቤት እያጋጨን ሞቅ ካለ ጨዋታ ጋር አንድ ሁለት ካልን በኋላ በመሃል ቆይ ምንድነው የምትሰራው ብዬ ጠየቅኩት። ድሮ ሼም ማስያዝ ነበር የምሰራው፣ አሁን ደግሞ አድካሚ ነኝ አለኝ
ካለኝ ነገር ተነስቼ ምን እንደሚሰራ ለመገመት ብሞክርም አልሆንልህ አለኝ። አልገባኝም አልኩት። እሺ ሼም ማስያዝ ምን አይነት ስራ መሰለህ? ምሳሌ ፏ ብለህ ትለብስና ታክሲ ትይዛለህ። ልክ ታክሲው መንገድ እንደጀመረ ትቀውጠዋለህ። ተዘረፍኩ፣ እርዱኝ፣ የትራንስፖርት የነበረ እያልክ ትቀውጠዋለህ። ያኔ ሰው አይጨክንብህም፣ ያለውን እንዳለ ይሰጣል። ከሹፌሩ በላይ አትርፈህ ትወርዳለህ። ይሄንን ሲነግረኝ በማመንም ባለማመንም አዳምጠዋለሁ። እሺ አልኩት እንዲቀጥል በመጋበዝ። ሌላኛው ሼም ማስያዝ ደግሞ ፏ ብለህ ለብሰህ ኢቴም ማሽን ጋር መቆም ነው። ሰው ብር ሲያወጣ ጠብቀህ አባ 100 ብር ስጠኝ ትራንስፖርት ጎሎኝ ነው ትለዋለህ። በቀን 10 ኢቴም ቢሳካልህ 1000 ብር ትሸቅላለህ። ሁኔታው አስገርሞኝ እሺ አድካሚ ያልከው ስራስ ጠየቅኩት። አድካሚ ማለት ደግሞ ሴት ልጅ በፍቅር አስይዘ ገንዘቧን መቀፈል ነው። ከወደደችህ ነፍሷን በገንዘብ ቀይራ ትሰጣለች ብሎ የያዘውን አረቄ ባንድ ትፋሽ ተጎነጨው። በዚህ መሃል አመለ ወርቅ መጣች። ሙሉ ቀሚስ ለብሳ አምሮባታል። የሷ ሳይገርመኝ ትዝታም እንዲሁ መጣች። ካሁን አሁን ምን ሊሉን ነው ብለን እየተቆለጨለጭን ስንጠብቃቸው መጣን። ትንሽ ረፍት ያስፈልገናል። ስንመጣ ቡና አቀራርባችሁ ጠብቁን። ትዝታ ነበረች። ይህንን ብለው እየተሳሳቁ ወጡ። እኔና ትዝታ አረቄ ሲኒያችንን ይዘን እስኪወጡ ተመለከትናቸው። ምን ሊያግባባቸው ቻለ? እኔ እንጃ። እንዴት ተግባቡ? ማንሳለው ብሎ ስንቱን ዘመኑ አለ። የአመል ወርቅና የትዝታ አብሮ መሆናቸው እየጠነከረ መጣ። ይህን አብሮነታቸውን ታዲያ የትዝታ ባል ትዝታው መጥፋቱ አፈረሰባቸው። አዎ ትዝታው ጠፋ። የሆነ ቀን ጠዋት ነው። ገና ሰማይና ምድር በቅጡ ሳይላቀቁ ትዝታ ወደ በራችን ተጠግታ መጣራት ጀመረች። ታደለ ታደለ ታደለ። እኔን መጣራቷ ገባኝ። በር ከፍቼ እየወጣው ስሜ ታደለ ሳይሆን ታዳኤል ነው ብዬ አረምኳት። ማንም ብለህ ጥራው መልከ ጥፉን በስም ይደግፋሉ አለችኝ። በጠዋት በር ላይ መጣሽው ለመሳደብ ነው እንዳልኳት ባሌን ውለዳት ብላ ፈጠጠችብኝ። ውለዳት መልሼ ያፈጠጥኩባት። ባሌ ቤት አላደረም። ትናንትና ጠዋት የወጣ ነው። ታውራ ሳጊ ተናነቃት ጀመር። የት ሄደ ይባላል አሁን? በቃ ባሌ ጠፍቷል ብላ የእንባዋን ዱባ ዱባ ዘረገፈችው። ጉንጮቿ ላይ የወረዱትን እንባዎችን እየጠረኩ ተጠግቼ አቀፍኳት። ላባብላት ነው። ወንድ ልጅ ነው፣ የትም ሊሄድ ይችላል፣ ማለቴ ሊመለስ ይችላል አልኳት። ቀና ብላ በሴትነት አይን አየችኝ። አእምሮዬ ላይ የመንግስቱ ለማ ግጥም ሲጻፍ ታወቀኝ። የግጥሙን ቃና እየተከተልኩ ተገብረው ተመኘው። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱ ታዘዘ። ወገቧን አንገቷን በእጅና እጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ። ምንም እንኳን ጡቷ እንደ ሾህ ቢዋጋ ጣቷ በመሆኑ የጉማሬ አለንጋ። ጆሮ ግንዱን ሰማው በጥፊ ሲናጋ። ጥሙን መጨረሻ አእምሮዬ ሲደርስበት ተገብርበት የነበረው ምኞቴ በኖ ጠፋ። ሁለት ቀን አለፈው። ትዝታው አልተመለሰም። የሆነ ቀን ከአመለ ወርቅ ጋር በሰላም ቡና እየጠጣን ነው። የዛ ቤት ርዕስ በመሃል ተነሳ። አሁን ያን የመሰለ ወንድ ጠፋ ቢባል ማን ያምናል አለችኝ። እቺን የመሰለች ሚስቱም ጥሎ ጠፋ ቢባል ማን ያምናል አልኳት። የነገር አስተያየቷ ስላላማረኝ ርዕስ ለመቀየር ቡናውን ቅጂው አልኳት። አንተ ሚስቱን ምን አሳየህ ብላ ፈጠጠችብኝ። ኧረ እኔ ባሏንም አይቻለሁ መለስኩላት። ትንሽ አስባ ቆይ እኔ እናንተ ለምንድን ነው ማንጋባው? እስከ መቼ ነው የወንድሞችህን የሰርግ ፎቶ እያየው አንጀቴ የሚቃጠለው አለችኝ። እንዲህ ምን ሆነን በኋላ እንደ ትዝታው ተነስቼ ከምጠፋ እንዲህ ጥሩ ነው አልኳት። በመሃል ግቢ ውስጥ ቅልጥ ያለ ጩኸት ሰማን። እኔና አመለ ወርቅ ተንደርድረን ወጣን። የጩኸቱ ባለቤት ትዝታ ነበረች፣ እየጨፈረች
አፌን ከፍቼ መለከታት ጀመር። አመለ ወርቅ ቀልቤ መሳቡን ስታይ በጭብጨባ አስቆመቻት። ትዝታ ኤርፎኗን እያወለቀች ዞረች። ኦ ኦዲየንስ አለኝ እንዴ ብላ ፈገጋለች። ባልሽ ጠፍቶ አንቺ ትጨፍሪያለሽ? አግባብ ነው ይሄ አለቻት አመለ ወርቅ። ታዲያ እኔም አብሬው ልጥፋ? እኔ እንደውም በባሊ ጉዳይ አንቺን ነው የምጠረጥረው አለቻት። በመሃል ጣልቃ ገብቼ የኔ ሚስት ሽምብራ ነች እንዴ የምጠረጥሪያት? የሴትነት አስተያየቷን አክላበት ሽንብራ ብትሆንማ አንተን ነበር የምጠረጥርህ አለችኝ። አመለ ወርቅ ትዝታን እየገላመጠች እጄን ይዛኝ እየጎተተች ወደ ቤት አስገባችኝ። ትዝታ በእጇ መሳክራ ከንፈሯን ባየር ላከችልኝ። ቦታውን ይለቃል፣ ቦታውን ይለቃል፣ ቦታውን ይለቃል። አራት ቀን ሆነው ትዝታው አልተመለሰም። ጸጉሬን እየታጠብኩ ነው። ራሴ ላይ የጨመርኩ መታጠብ ቢዳግተኝ አመለ ወርቅን ጠራኋት። ተሽከርክራ ቦርሳዋን ይዛ ወጣች። የአይኔን ሳሙና እያነሳው ወዴት ነው አልኳት። የማገኘው ሰው አለኝ ብላ ቀጥ ብላ ወጣች። አመለ ወርቅ እንደወጣች ትዝታ እኔ ጨምርልሃለሁ ብላ አጠገቤ መታ ትጨምርልኝ ያዘች። እሷም በመሃል ወይኔ ወጥ ያረረ ብላ ሮጠች። ድንጋጤዋ ቢያስደነግጠኝ አይኔ ላይ ያለውን ሳሙና ሳይለቅ ተከተልኳት። ግማሽ መንገድ እንደደረስኩ ሳሙናው አይኔን አቃጠለኝ። በእርምጃዬ መሃል እግሬ ስር በባልዲ ያለው ውሃ አገኘው። ፊቴ ላይ ያለውን ሳሙና አላቀቅኩት። የአይኔ ቃጠሎ ረገብ ሲልልኝ ነው ውሃ ነው ብዬ የታጠብኩበት ባልዲ የትዝታ የሌሊት የሽንት ዕቃ መሆኑን ያስተዋልኩት። ሰውም ሰው ቤት ሳይቸግረው ያድራል። ሰውም ሰው ቤት ሳይቸግረው ያድራል። ቤት ቁጭ ብዬ እየተማረርኩኝ ነው። በመሃል ትዝታ በር ከፍታ ገባች። አምሮባታል። እየተቀመጠች ባለቤቴ ሄዳ ነው ጠየቀችኝ። እኔ እንጃ መለስኩላት። አመለ ወርቅና ትዝታውን እጠረጥራቸዋለሁ አለችኝ። አመለ ወርቅ እንዲህ አታደርግም፣ እንዲህ አይነት አመል የለባትም። ምግባሯ ክፉ ስለሆነ ነው በስሟ የደገፏት። እውነቴን ነው ጠርጥራት አለችኝና ጠግታኝ በሴትነት አይን እያየችኝ ልክ የጠረጠርኩት እውነት ከሆነ እኛም የነሱን ጨዋታ መጫወት አለብን ብላኝ ወጣች። ትዝታ እንደወጣች አመለ ወርቅ ወዲያው መጣች። አምሮባታል። የመንግስቱ ለማን ግጥም